ሰላም የኢትዮ ኦንላይን ማርኬት ቤተሰቦች፣ ዛሬ ደግሞ እስከ 40 ኪሎ ግራም ድረስ መሸከም የሚችለውን የልብስ ማስጫ አብረን አንቦክስ አድርገን እንገጣጥመዋለን። ይህ ማስጫ የሚጠቅመው የልጆች ልብስ ለማስጣት ቲሸርት፣ ሸሚዝ፣ ካልሲ የመሳሰሉትን ሁሉንም አንዴ ለማስጣት የሚረዳና አንዴ ከገጣጠሙት በኋላ ተጣጣፊ ስለሆነ ቦታ የሚቆጥብ ነው። እስካሁን ግን የኔ ቪዲዮ እያያችሁ ሰብስክራይብ ያላረጋችሁ አላችሁና የእናንተ ሰብስክራይብ እና ላይክ ስለሚያበረታታኝ ብዙ ቪዲዮ እንዲሰራ ያረጋኛልና የሰብስክራይብ በተኗን በመጫን የደውል ምልክቷን መንካታችሁን እንዳትረሱ። የደውል ምልክቷን ስትነኩ ያው አዳዲስ ቪዲዮ በለቀቁ ሰዓት ቶሎ እንዲደርሳችሁ ይረዳል። እና ሁሉንም እቃዎች ከካርቶን ውስጥ አወጣናቸው። አብሮት የሚመጣ ብሎኖች ስላሉ እነሱን ፈተን እናወጣለን። ከዛ ሁሉም እቃ እንዳለ ቼክ እናረጋለን። መገጣጠም ሲጀምሩ እዚህኛው ከቁሙ ፓርት ጋር ስታረጉ የኛውን ልክ ገልብጣችሁ ከሆነ ልክ አይመጣላችሁምና መሰኪያ ባለው ፓርት ነው ማድረግ ያለባችሁ። ከዛ በቀላሉ ብሎኖቹን እናስላለን ዳርና ዳር። ካሰርም በኋላ እንደዚህ አይነት ፎርም ይሰጠናል። ከዛ ይሄን የሚመስል ተጨማሪ 5 ክንፍ እንሰራለታለን። ከዛ ክንፎቹን ሰርተን ከጨረስን በኋላ ታቸው አጠር ያለና ረዘም ያለ አለ። አጠር ያለው የሚሰካው መሃሉ ፓርት ላይ ነው። መሃሉ ማለት ይሄ የቁሙ ፓርት ማለት ነው። እሱ ላይ ይሰካል። ረዘም ያሉት ደግሞ ከጎንና ከጎን ባለው ፓርት ላይ ይሰካሉ። ከዛ እንደዛ ያደረገን 3 የተለያዩ ተለቅ ያሉ ክንፎችን እንሰራለን ማለት ነው። በመቀጠል ደግሞ እነሱን ሰርተን ስንጨርስ በቁመት እንገጣጥማቸዋለን። በቁመት ከመገጣጠማችን በፊት ደግሞ ወፋፍራም ብረቶቹን ለመለያየት እንደዚህ አድርገን መለየት እንችላለን። ማለትም ከመሃላቸው ረዘም ያሉ 2 አሉ። እነሱ ለእግሩ አግድም ነው የሚሆኑት። ሌሎቹ ደግሞ በቁመት ለመሰካት ነው የሚሆኑት። በዚህ መሰረት የስረኛውን አግድም እንሰካለን። ከዛ በመቀጠል ጎማውን እናስገባለታለን። በመቀጠል ደግሞ ቅድም የሰራናቸው ክንፎችን በአግድም ወደ ላይ እንሰካቸዋለን። ያ ሁሉንም ስንሰካካ እዚህ ቤቱ አይበቃንምና ከተሰካካ በኋላ ያለውን አንድ ላይ ላሳያችሁ። የዚህ ማስጫ ጥቅሙ አነስ ባለ ቦታ ላይ በምቾት ለማስጣት ይረዳል። ለምሳሌ በባልከኒ ቦታና በረንዳ ላይ የልጆችን ልብስ የእርሶን በምቾት ማስጣት ይችላል። ያው ተጠቅማችሁ ሲጨርሱ ደግሞ እንዲያጣጥፋችሁት አንድ ዳር ላይ ማስቀመጥ የሚችሉት ነው። ታዲያ ይሄን እቃ ለማዘዝም ከፈለጋችሁ ከስር ባለው ስልክ ቁጥር ይደውሉ። ምን አይነት ነገር እንዲሰራላችሁ የምትፈልጉትንም ኮሜንት ማድረግ ትችላላችሁ። ፋይናሊ ተሰካክቶ ሲያልቅ እንደዚህ ይመስላል። እስካሁን አብራችሁን ስለነበራችሁ እናመሰግናለን።